ሰላም ሰላም እንዴት ናችሁ? ውዴ ቻናል ተከታታዮች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ሰሞኑን ትንሽ ጠፋ ብያለሁ። ይህን ሰሞኑ ቪዲዮዎችን ፖስት ለማድረግ አልተመቸኝም። ዛሬ እንግዲህ አንድ አዲስ አፕ ይዤላችሁ መጥቻለሁ። ሜይቢ ሰምታችሁት ሊሆን ይችላል። ስለ አፑ በጣም ቫይራል የሆነ አፕ ነው ሰሞኑን ላይ እና ብዙዎች ብዙ ገንዘብ እየሰሩበት ይገኛሉ። እንግዲህ የአፑ ስም በዘር አፕ ይባላል። ቲክቶክ ቪዲዮዎችን እዛ ላይ ወስዳችሁ በመልቀቅ ብቻ ብዙ ገንዘብ መስራት የምትችሉበት አፕ ነው። እንደገና ደግሞ በቪውም የሚከፍል ነው፣ በኢንቪቴሽንም የሚከፍል ነው። እንደገና ደግሞ ሎጊን ስላረጋችሁ ብቻ ወደ $3 የሚሰጣችሁ አፕ ነው። እንግዲህ ይህ አፕ በዘር አፕ ይባላል። ዛሬ ሎጊን አደራረጉን አሳያችኋለሁ። በቀጣይም ደግሞ እንዴት አድርገን ቪዲዮ ፖስት እንደምናደርግ እና ብዙ ፎሎወሮችን እንደምናገኝ አሳያችኋለሁ። ቀጥታ ወደ ቪዲዮ ተከታተሉ። እንግዲህ የአፑን ሊንክ ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። ከዛ ላይ ማግኘት ትችላላችሁ። እንግዲህ ቀጥታ አፑን አውርዳችሁ ስትገቡበት ይሄንን ይመስላል። እዚህ ጋር ሎጊን ለማድረግ አዲስ አካውንት ስንከፍት ክሬት አካውንት የሚለውን እንመርጣለን። ፓስወርድ እና ኢሜል እና ወደ አፑ ስትገቡ ያለው ኢንተርፌስ ይህንን ይመስላል። የተለያዩ ቪዲዮዎች አሉ። ዛሬ እግር ኳስ ማድረግ ያለባችሁ በቀጥታ እያመጣችሁ በጣም ቀላል ነው። ስራው ብዙ ያልተዘመረለት የኳስ ብልሃተኛ እዚህ ስንገባ ደግሞ እዚህ ጋር ፖስት እናደርጋቸው እንትኖች እዚህ ጋር ማግኘት እንችላለን። እንደገና ደግሞ ወደ ፖይንት ቦታው ጋር ስንመጣ ጀስት መጀመሪያ ላይ ሎጊን አድርጋችሁ ለ5 ደቂቃ አፑ ላይ ስትቆዩ ወደ 3 ነጥብ ምናምን ዶላር ይሰጣችኋል። እሱን በእንደዛ መልኩ ማግኘት ትችላላችሁ። ወደ 3 ነጥብ ምናምን ዶላር ጀስት 5 ደቂቃ ብቻ በመቆየት ማለት ነው። አፑ ላይ መጀመሪያ ላይ ሎጊን እንዳደረጋችሁ ማለት ነው። እንደገና ደግሞ እዚህ ጋር ዊዝድሮ ለማድረግ መጀመሪያ ላይ ከ1000 በላይ ፎሎወር ሊኖራችሁ ይገባል። እንደገና ደግሞ እዚህ ጋር ስፔንድ 5 ሚኒት ኢን ዘ አፕ ይላል። እንደገና ጀስት ቅድም እንዳልኳችሁ መጀመሪያ ላይ ሎጊን እንዳደረጋችሁ ለ5 ደቂቃ ያህል ብቻ አፑ ላይ ስትቆዩ 100 ፖይንት ይሰጣችኋል። እንደገና ደግሞ አንድ ሰው ሪፈር ባደረጋችሁ ቁጥር 1000 ፖይንት ይሰጣችኋል ማለት ነው። እንደገና ደግሞ በየቀኑ ለአንድ ደቂቃ አፑ ላይ በመቆየት ብቻ ወደ 1 ፖይንት ይሰጣችኋል። ምንም አይልም። ይሄ ጀስት ግን ዋናው ስራው የሚሰራው በቪው ምናምን ነው። ቪውን እንዴት እንደምትሉ ላሳያችሁ። እንደገና ወደዚህ ስንመጣ እዚህ ጋር እንደምታዩት በ1000 ቪው 0.1 USDT ወይም ዶላር ይሰጠናል። እንደገና ደግሞ አንድ ሰው ሪፈር ባደረገን ቁጥር 0.15 ዶላር ይሰጠናል ማለት ነው። በእንደዚህ መልኩ ስራዎችን መስራት እንችላለን። በቀጣይ ቪዲዮ ደግሞ እንዴት አድርገን ቪዲዮዎችን ፖስት እንደምናደርግና ፖስት እንደምናደርግ እንዴት አድርገን ቪዲዮ ፖስት እንደምናደርግ አሳያችኋለሁ። ይመቻችሁ።